ሰላም እግዚአብሔር ከሁላችን ጋር ይሁን። ቅዱሳን ምዕመናን እንደምን ሰነበታችሁ? እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የሆሳዕና በዓልና ለብርሃነ ትንሣኤው በሰላም አደረሳችሁ። ዛሬ የመጀመሪያ ቪዲዮያችን ስለ በዓላቱ ድምቀትና ምስጢር በጥያቄና መልስ ጥቂት ልንማማር ተዘጋጅተናል። ይህ ቪዲዮ ዕውቀታችንን የምንፈትሽበት ብቻ ሳይሆን የቤተ ክርስቲያናችንን ጥልቅ ምስጢራት የምንረዳበት ነው። እስከ መጨረሻው አብራችሁን ሆኑ። ከ10 ስንት እንደመለሳችሁ ኮሜንት መስጫው ላይ ያስቀምጡ። ኑ ጥያቄዎችን እየመለስን መጽሐፍ ቅዱሳችን ነው። አሁን ቀጥታ ወደ ጥያቄው እንለፍ። የመጀመሪያው ጥያቄ ጌታችን በሆሳዕና ዕለት ወደ ኢየሩሳሌም የገባው በምን ላይ ተጭኖ ነው? ሀ በፈረስ፣ ለ በአህያና በውርንጭላ፣ ሐመሯ በግመል። 5 ሰከንድ አለዎት። ትክክለኛው መልስ በአህያና በውርንጭላ። ጌታ በአህያና በውርንጭላ መጫኑ ትሕትናውንና የሰላም ንጉሥ መሆኑን ያሳያል። እነሆ ንጉሥሽ ትሑት ሆኖ በአህያ ላይ ተቀምጦ ወደ አንቺ ይመጣል። ማቴዎስ 21:5ን አንብቡት። ጥያቄ ቁጥር 2 ሆሳዕና የሚለው ቃል ትርጉሙ ምንድን ነው? ሀ ምስጋና ይገባዋል፣ ለ ሰላም ላንተ ይሁን፣ ሐመሯ አሁን አድነን። ትክክለኛው ምላሽ ሐመሯ አሁን አድነን ቃሉ ከዕብራይስጥ የመጣ ሲሆን ሕዝቡ ጌታን ለአሁን አድነን ብለው የለመኑበት የልመና ቃል ነው። ሆሳዕና ለዳዊት ልጅ የጌታ ስም የሚመጣ የተባረከ ነው። ሆሳዕና በአርያም ማቴዎስ 21:9ን ያንብቡ። ጥያቄ ቁጥር 3 ጌታችን ወደ ኢየሩሳሌም ሲገባ ዘንባባ ያነጠፉለት ምንም በማስመልከት ነው? ሀ የድል ምልክት ስለሆነ፣ ለጌጥ እንዲሁ፣ ሐመሯ ወቅቱ የዘንባባ ስለሆነ። ትክክለኛው መልስ ሀ የድል ምልክት ስለሆነ። ዘንባባ የድልና የሰላም ምልክት ነው። ጌታ ሞትንና ዲያብሎስን ድል አድርጎ የሚነግስ ንጉሥ መሆኑን ያሳያል። ብዙ ሕዝብ የዘንባባ ዝንጣፍ ይዘው ሊቀበሉት መጡ። ዮሐንስ 12:13ን ይመልከቱ። ጥያቄ ቁጥር 4 አይሁድ ጌታን ሊያስሩበት ያዘጋጁት ገመድ ለማስታወስ በሆሳዕና ዕለት ምዕመኑ ምን ያደርጋል? ሀ ሻማ ያበራሉ፣ ለ ራሳቸው ላይ የዘንባባ ቃጭል ያስራሉ፣ ሐመሯ ነጭ ልብስ ይለብሳሉ። ትክክለኛው ምላሽ በራሳቸው ላይ የዘንባባ ቃጭል ያስራሉ። አይሁድ ጌታን ሊያስሩት ያዘጋጁት ገመድ ለማስታወስና እኛ ግን በጌታ ፍቅር ታሰርን ለማለት ነው። ክርስቶስ ኢየሱስ ስለ እናንተ ፍቅር ታሰረ። ኤፌሶን 3:1ን ተመልከቱት፣ ከሚስጥሩ ጋር ይያያዛል። ወደ 5ኛው ጥያቄ አለፍን። ጌታችን በሆሳዕና ዕለት ኢየሩሳሌምን አይቶ ያለቀሰው ለምንድን ነው? ሀ ስለ ራሱ መማልዶ፣ ለ ከተማዋ የሚመጣባትን ጥፋት ስላላወቀች፣ ሐመሯ ደቀ መዛሙርቱ ስለከዱት። ትክክለኛው መልስ ለከተማዋ የሚመጣባትን ጥፋት ስላላወቀች። የሰላሟ ከተማ ኢየሩሳሌም የሰላሙን ንጉሥ አለማወቋና የሚመጣውን ጥፋት ባለማሰቧ አዝኗል። ወደ ከተማዋ በቀረበ ጊዜ አያትና አለቀሰ። ሉቃስ 19:41ን ተመልከቱ። ወደ 6ኛው ጥያቄ እንለፍ። ጌታችን ከሙታን ተለይቶ የተነሳው በስንተኛው ቀን ነው? ሀ በሁለተኛው ቀን፣ ለ በሦስተኛው ቀን፣ ሐመሯ በ5ኛው ቀን። ትክክለኛው ምላሽ በሦስተኛው ቀን። በቅዱሳን መጽሐፍ አስቀድሞ እንደተተነበየው በሦስተኛው ቀን ታላቅ ኃይል ተነሳ። በመጽሐፍ እንደተጻፈው በሦስተኛው ቀን ተነሳ። 1 ቆሮንቶስ 15:4ን ተመልከቱ። 7ኛ ጥያቄ ላይ ደርሰናል። መግደላዊት ማርያም በትንሣኤ ዕለት የመጀመሪያ ጌታን ስታየው ማን መስሏት ነበር? ሀ የመቃብሩ ጠባቂ፣ ለአትክልት ስፍራ ጠባቂ አትክልተኛ፣ ሐመሯ ቅዱስ ጴጥሮስ። ትክክለኛው ምላሽ የአትክልት ስፍራ ጠባቂ አትክልተኛው። መግደላዊት ማርያም በመቃብሩ አጠገብ ስታለቅስ ጌታ ተገልጦላታል። ከሳምንቱ በመጀመሪያው ቀን በማለዳ ተነስቶ መጀመሪያ ለመግደላዊት ማርያም ታየ። ማርቆስ 16:9ን ተመልከቱ። ጥያቄ ቁጥር 8 ጌታችን በትንሣኤ ዕለት ለደቀ መዛሙርቱ የሰጣቸው የመጀመሪያ ስጦታ ምንድን ነው? ሀ ሀብት፣ ለ ሰላም፣ ሐመሯ ዝና። ትክክለኛው ምላሽ ለሰላም። ፍርሃታቸውን ለማራቅና የድሉ ተካፋይ እንዲሆኑ
ሰላም ለእናንተ ይሁን ብሏቸዋል። ኢየሱስ መጣና በመካከላቸው ቆመ፣ ሰላም ለእናንተ ይሁን አላቸው። ዮሐንስ 20:19ን ተመልከቱ። ጥያቄ ቁጥር 9 የጌታችን ትንሣኤ ለሰው ልጅ ምንን አበሰረ? ሀ የሞት ድል መመታትን፣ ለ የዓለምን መጨረሻ፣ ሐመሯ የአይሁድን ንግስ። ትክክለኛው ምላሽ ሀ የሞትን ድል መመታትን፣ ሞት መሸነፉን እኛም ዳግመኛ ለዘላለም ሕይወት እንደምንነሳ ተስፋ ሰጥቶናል። ክርስቶስ ከሙታን ተነስቷል፣ እርሱም ለሞቱት ኩራት ሆኗል። አንደኛ ቆሮንቶስ 15:20 ተመልከቱ። 10ኛውና የመጨረሻው ጥያቄ ጌታችን ከትንሣኤ በኋላ ለስንት ቀናት በምድር ላይ ለደቀ መዛሙርቱ እየታያቸው ቆይተዋል? ሀ ለ30 ቀናት፣ ለ40 ቀናት፣ ሐመሯ ለ50 ቀናት። ትክክለኛው ምላሽ ለ40 ቀናት። ለ40 ቀናት እየታያቸው ስለ እግዚአብሔር መንግሥት አስተማራቸው። ለሐዋርያቱ በ40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር የነገራቸው። ለሐዋርያት ሥራ 1:3ን ተመልከቱ። ውድ ኦርቶዶክሳውያን የዛሬ የመጽሐፍ ቅዱሳዊና የቤተ ክርስቲያን ታሪክ ላይ ያተኮረ ጥያቄና መልስ በዚህ ተጠናቋል። ስለ ሆሳዕናና ስለ ብርሃነ ትንሣኤው የተማማርናቸው ምስጢራት በልባችን ታትመው እንዲቀሩ በሕይወታችን ፍሬ እንዲያፈሩ የአምላካችን ቅዱስ ፍቃድ ይሁን። ስንት ጥያቄዎች በትክክል መለሳችሁ? መልሳችሁን በኮሜንት ላይ ማጋራታችሁን እንዳትረሱ። ይህ ቪዲዮ ለሌሎች ትምህርት እንዲሆን ላይክ በማድረግ ለወዳጅ ዘመድ ሼር በማድረግ መንፈሳዊ ድርሻውን ይወጡ። ለቻናላችን አዲስ ከሆኑ ደግሞ እንዲህ ያለ መንፈሳዊ ትምህርትና ወቅታዊ ጥያቄዎች በየጊዜው እንዲደርሱ ሰብስክራይብ በማድረግ ቤተሰብ ይሆኑ። አምላካችን እግዚአብሔር ጾሙን የበረከት በዓሉን ደግሞ የሰላም ያደርግልን። ለብርሃነ ትንሣኤው በሰላም ያደርሰን፣ ቃለ ሕይወት ያሰማልን፣ በጸጋ ያቆይልን። ወስብሐት ለእግዚአብሔር አሜን።